መንጣት ያለባቸው አዲስ ለሚመጡ ቅዳሜ፣ እሁድ ከጠዋቱ 12 ሰዓት እስከ 2 ሰዓት ድረስ መንጣት ይገባቸዋል። ነባሮች ደግሞ ጸበል ጨርሰው ለሚመረቁ መዳንና ለመዳቸውን ለማወጅ የሚመጡ እህቶች ወንድሞች እንደዚሁ ሰኞ፣ ማክሰኞ፣ ሮብ ናቸው ከጠዋቱ 12 ሰዓት እንደተለመደው። መስቀል የሚባል አለ። የመስቀል የሚደረግላቸው የዘላለም ጥበቃ የምትሆን መንገድ የምታሳይ መክሊት ሁሉ ነገር የሚታወቅባት ያቺ ደግሞ የምትታሰረው በ15 ቀን ሐሙስ ቀን ነው ከጠዋቱ 12 ሰዓት እንደተለመደው። ህልም ፍቺ የ41 ቀን የሚያዩትን ህልም ፍቺ 41 ቀን ህልም ስቀል ተደረገ በኋላ 41 ቀን ህልም ያሉ ህልም የሚያዩት በትክክለኛው 41 ቀን ነው። እሱም 41 ቀን የሚያዩት ህልም አንደኛ እስካሁን ያደረግባቸውን ሰው ያውቃሉ። እዚህ የሚነገራቸው ነገር ገሌላ ያደረገበት ምናምን የለም። መንፈስም እዚህ ጋር የሚለፈልፍ የለም የሚናገር ስለሌለ እኛ ጋር ህጉም አይደለምና የእግዚአብሔር ህግ ዝም በለውጣ ነው እንጂ ስውር መተት በስውር ሊወጣል እንጂ በፍጹም መለፍለፍ፣ መጮህ፣ ታምር ማሳየት እዚህ ጋር የለም። ያለው ድነት ድኖ እዚህ ጋር ምስክር እንዲመሰክር ብቻ ነው እንጂ ለእግዚአብሔር አምላኩን እንዲያመሰግን ነው እኛ የምናደርገው እንጂ ምስክር ራሱ እግዚአብሔርን በማመስገን ሰውም ደግሞ በዛ አማካኝነት መጥቶ ከበሽታውና ችግሩ እንዲድን በአልጋ ቁራኛ የነበረ በስጋዱ የተሳሰረ የነበረ ነው እና ይህን ብዬ የምለው መስቀል ተታሰረ በኋላ 41 ቀን የሚያው ህልም አለ። ያ ህልም ፍቺ ደግሞ ይሄ ያደረከው ይሄ ነው፣ ያደረገብህ የሆነብህ ይሄ ነው ተብሎ ይነገረዋል። መግሊቱ በዛ ውስጥ ይገኛል። እንኳን ላይ ቀርቶ መግሊቱ ብቻ ሳይሆን እድሜ ሳይቀር ያውቃል። እሱም ህልሙ ላይ የሚገልጽለት ነው። በህልም የሚያው ነው። ህልም ምንድነው? ህልም ዮሴፍን ማየት ትችላላችሁ። ዮሴፍ ታሪክን ሁሉን መርምሩ። ህልም በምን ተገለጸ? የቅዱስ ዮሐንስ የሱንም ራእይ መመልከት ይቻላል። ራእይ ማርያም ላይ መመልከት ይቻላል። ራእይ ምንድነው? ህልም ምንድነው? ማወቅ ይገባቸዋል። ራእይ ህልም ብለን የምንጠራቸው በሁለት በእንትኑ ህልም እንላለን። እዚህ በተለምዶ ራእይ ነው የሚባለው። በትክክለኛው ራእይ ይባላል። ከሰው የሚመጣ ሳይሆን ከእግዚአብሔር የሚመጣ ራእይ ይመጣልና ይህ ከቅዱሳን አምላክ የሚታዘዙ ራእዮች፣ ከርኩሳን መንፈስ የሚመጡ ህልሞች፣ እነኚህ ነገሮች እንዲፈቱ ይደረጋሉ። ከተፈቱ በኋላ የትዳራቸውን የኑሯቸውን የሚኖሩበት ሀገር ሳይቀር ሙሉ ለሙሉ ይገለጻል። ስለዚህ በደስታና በሰላም ይኖራሉ ማለት ነው። በጣም ጥሩ አባታችን። እንግዲህ ህዝበ ክርስቲያን እንደሰማችሁት ነው ያለውን የሚነገረውን ሰምታችሁ በትክክለኛው መንገድ እንድትተገብሩና እዚህ ከመምጣታችሁ በፊት ልታደርጉት የሚገባችሁን ነገር እዚህም ከመጣችሁ በኋላ ልታደርጉት የሚገባውን ነገር እንግዲህ እንደተመለከታችሁት እንዳዳመጣችሁት አባታችንም ገልጸውልናል። ስለዛ መጨረሻ ላይ ምን አይነት መልእክት ያስተላልፋሉ? ለተጨነቁ፣ መንገዱ ለጠፋባቸው፣ ከበሽታ አልድንም ብለው ለሚያምኑ ሰዎች፣ መንገዱ ለጠፋባቸው ምን አይነት ምክር ይመክሯቸዋል አባታችን? መልካም። አዎ ምክር የምመክረው ዛሬ በ8ኛው ትውልድ እሳት ነበልባል በሆነበት ሰዓት ሐሰተኛ ነቢያቶች፣ ሐሰተኛ ወንበዴዎች በሞላበት መንገድ ጠፍቶባቸው እየተንከራተቱ ላሉ እህቶች ወንድሞች እንዲገለጽላቸው፣ አይናቸው እንዲከፈት፣ ልቦናቸው እንዲከፈት እግዚአብሔር ይርዳቸው። እኔ የምለው እኔ ወንድማቸው ተመንጋዎች ለይቶ ለዚህ አብቅቶ መርጦ አስቀምጦኛል። እኔ መንገድ ነኝ እንጂ አዳኝ አይደለሁም። ነገር ግን መንገድ ወደ ቅዱሳን አምላክ እንጂ ወደ እግዚአብሔር ቀጥታ የማድረሰው ነገር የለኝም። አሁን እግዚአብሔር ይሉኛል፣ አሜን አሜን ይሉኛል። አሜን ያለ ሁሉ እውነት አይደለም ብሏል እና ጌታችን አምላካችን መንግስተ ሰማያትን አይወርስም። አሜን ያለኝ አበላጭ አምላክ ያለ ሁሉ መንግስተ ሰማያትን አይወርስም። ለምንድን አይወርስም ያለው? ከውስጣችን ከልባችን ስላልሆነ። አንኳኩ ይከፈትላችኋል አለ። አንኳኩ ይከፈትላችኋል ያለው የቤተ መቅደሱን በር አይደለም፣ የልባችንን ነው።
የውስጣችን ይቺ ልባችን የእግዚአብሔር ቤት ነች። የእግዚአብሔር እንትን ስለሆነች ቤት ስለሆነች ይቺ ልባችን የእግዚአብሔር ማደሪያ ነች። የሰው ልጅ የእግዚአብሔር ቤተ መቅደስ ማለት ነው። የእግዚአብሔር ቤተ መቅደስ ነው። ስለዚህ የእግዚአብሔር ቤተ መቅደስ የሆንን እህቶች፣ ወንድሞች ወደ እግዚአብሔር መቅደስ እንድትሆኑ እግዚአብሔር ይፍቀድላችሁ። ታሰራችሁበት እስራት እንድትፈቱ እግዚአብሔር ይርዳችሁ። ይህን አገልግሎት መጣችሁ አይታችሁ ገምግማችሁ እኔንም ፈትሻችሁ ሁሉ ነገሬን አይታችሁ ገምግማችሁ መሳተፍ እና መዳን ትችላላችሁ። እህቶች፣ ወንድሞች እኔም የምትድኑት ወደ ቅዱሳን አምላክ ጸበል ነው። በእግዚአብሔር ስም የተባረከ በሥላሴ በወልድ በመንፈስ ቅዱስ የተባረከ ቅዱስ ጸበሉን እንድትጠመቁ ንስሐ እየገባችሁ እየሰገዳችሁ ጸሎት እያደረጋችሁ እንድትድኑ ነው እንጂ የማደርገው። ስለዚህ በዚህ መንገድ እባካችሁን ተታሰራችሁበት ስርዓት እንድትፈቱ ይህንን አገልግሎት ተከታተሉት። ሚዲያን በደንብ የተከታተላችሁ ያለውን ምስክር ቃሎች ያለውን የሟርት ችግሮች እያንዳንዱ ማወቅና መመርመር ይገባል። እንግዲህ አንዳንድ ሰዎች በተለያዩ ነገሮች መንፈስን ተከትለው የሚሄዱ ሰዎች ክርስቲያን እንዳይድንበት ተታሰረበት ሰው እንዳይድንበት እያደረጓቸው ስለሆነ ከነሱ መንጋጋና ከአጥማዲዎች ከሚያጠምዱ ከእግዚአብሔር ውጭ የሚያስወጡ መናፍስታውያን የሆኑ እርኩሳን መንፈሶች ከነሱ እንዲወጡ እኔ በእግዚአብሔር ስም አሳስባቸዋለሁ። የምመክራቸው ይሄ ነው ልጄ። እናም ደግሞ የሰው ልጅ አካሄዱ ጠማማ ነው። እንግዲህ ጸበል ፈለቀ አባት እዛ ጋር አለ በተባለ ሩጫ ሳይሆን መገምገም፣ ማየት፣ መመርመር ያስፈልጋል። እንግዲህ ብዙ ነገሮች አሉ። 8ኛው ፍካረ ኢየሱስ ላይ መናገር ይናገራል እኮ። ፍካረ ኢየሱስ የተናገረውን ቃል እየተገበርነውም አይደለም። በ8ኛው ቤቶች ይሰራሉ፣ ቤተክርስቲያኖች ይታነጻሉ፣ ደም እንደ ውሃ ይፈስበታል፣ አገር ትፈርሳለች፣ ሃይማኖት በሃይማኖት ይነሳል። ሰው ሁሉ እኔን አምላካቸውን ትተው ወደ አልተገባዩት ወደ ጣዖት ማምለክ ይመለሳሉ ብሎ የተለያየ እኔን ታምር አለ፣ እኔ ጋር ድህነት አለ፣ እኔ ጋር ፈውስ አለ ይሏቸዋል። እነሱም እንደተጠንቀቋቸው ብሏልና ግን መርምሯቸው ብሎ ነበር። እኛ እየመረመረን ሳይሆን እየተጓዝን እነሱን እየተከተልን ለነሱ ተገን እየሆንን ያለ ነውና መገምገም ያጋባልና ማወቅና መመርመር ግድ ነው። እግዚአብሔር ከሁላችን ጋር ይሁን። አሜን። እንደሰማችሁት ነው ህዝበ ክርስቲያን። ይህንን የመሰለ ጥያቄዎችን እንዲመለስላችሁ የምትፈልጉ ከሆነ ከታች በአስተያየት መስጫ ሳጥን ውስጥ በመግባት አባን መጠየቅ የምትፈልጉትን ጥያቄዎች አስቀምጡልን። ያሉትን ቪዲዮዎች ተከታተሉ። ወስብሐት ለእግዚአብሔር። ቃሎት ያሰማል። እግዚአብሔር ይመስገን። ላጀምሮ ላስፈጸመን ለልዑል እግዚአብሔር የተመሰገነ ይሁን። አስፈጽሞ ላስፈጸመን እንደዚሁ ያስፈጽመን ያስጨርሰን። እግዚአብሔር ከሁላችን ጋር ይሁን።